እስቲ ያስቡት አንድ ገዳይ ቤተሰባችሁን በሙሉ ጨርሶ አስክሬናቸው አጠገብ አይስክሬም ቢበላ የእናንተኑ ኮምፒውተር ከፍቶ ኢንተርኔት ቢጠቀም አልፎ ተርፎም የራሱን ቁስል በቤታችሁ የመጀመሪያ እርዳታ መስጫ ቢታከም ምን ይሰማችኋል? ይህ የፊልም ታሪክ አይደለም። በታህሳስ 30 ቀን 2000 ዓመተ ምህረት በቶኪዮ የተከሰተ እውነተኛ ድርጊት ነው። ገዳዩ በሺዎች የሚቆጠሩ የጣት አሻራዎችን፣ የዲኤንኤ ናሙናዎችንና የለበሳቸውን ልብሶች ሳይቀር ጥሎ ቢጠፋም ጃፓን ለ25 ዓመታት ልትይዘው አልቻለችም። ዛሬ በታሪክ ትልቁ የወንጀል ምርመራ የተደረገበትን ዓለምን ግራ ያጋባውና በስተጀርባው ያሉትን አስደንጋጭ ግምቶች በዝርዝር እንመለከታለን። ወደ ሴታጋያ ቤተሰቦች ሚስጥራዊ ግድያ እንኳን ደህና መጣችሁ። ይህን መረጃ መስማት ከፈለጋችሁ ከለዛሬ ሚዲያ ጋር አብራችሁን ቆዩ። በጸጥታው የካሚሶ ሺጋያ መንደር ለሚኖሩ ነዋሪዎች የ2000 ዓመተ ምህረት መጀመሪያ ያልጠበቁት ለውጥ ነበር። በዚህ በአንድ ወቅት ሰው በሚበዛው ጎዳና ላይ ይኖሩ የነበሩ ቤተሰቦች ጊዜው ሲቀየር ብዙ አስቸጋሪ ሁኔታዎችን አይተዋል። ነገር ግን በታህሳስ 30 ቀን 2000 ዓመተ ምህረት ሌሊት ዓመቱ ሲለወጥ የአካባቢውንም ሆነ የሀገሪቱን ገጽታ ለዘላለም የሚቀይር እጅግ ዘግናኝ ግድያ ይጋፈጣሉ። የሴታጋያ ቤተሰብ 4 አባላት ነበሩት። አባት ሚኪዮ ሚያዛዋ የ44 ዓመት ሰው ሲሆን እናት ያሱኮ ደግሞ የ41 እንዲሁም ሴት ልጅ ኒና 8 ዓመቷ ሲሆን ወንድ ልጃቸው ደግሞ ሬ 6 ዓመቱ ነበር። በአንድ ወቅት ቤተሰቦች በሚበዙበት ሰፈር ይኖሩ ነበር። ነገር ግን ክፍለ ዘመኑ ሲቀየርና ቶኪዮ ስታድግ ብዙ የቤተሰቡ ጎረቤቶች ንብረታቸውን እየሸጡ ከከተማዋ ማለቂያ የሌለው ግርግር ራቅ ብለው ሄዱ። በታህሳስ 2000 ዓመተ ምህረት የሴታጋያ ቤተሰብ በአካባቢው ከቀሩት 4 ቤቶች አንዱ ነበር። የሚያዛዋ ቤት ከውጪ ሲታይ አንድ ትልቅ ቤት ቢመስልም ይበልጥ በትክክል የሚገለጸው ግን እንደ 2 የተያዙ ቤቶች ነው። አንደኛው በሚያዛዋ ቤተሰቦች የተያዘ ሲሆን ሌላኛው ደግሞ በሴታጋያ የተያዘ ነበር። የሴታጋያ ቤተሰቦች ከአካባቢው ለመልቀቅ አቅደው ነበር። ምክንያቱም መሬታቸውን ለከተማው አስተዳደር ሸጠውት ነበር። ከተማው ቦታውን በአቅራቢያ ያለውን ሶሺጊያ ፓርክ ለማስፋፋት ሊጠቀምበት አቅዶ ነበር። ነገር ግን ያሱኮ ወደ አዲስ ቤትና አካባቢ መዛወሩ በልጆቿ ላይ በተለይም በእድገት እክል ሊኖር የነበረው ትንሹ ልጇ ሬ ላይ የሚፈጥረውን ተጽዕኖ በመስጋት ጉዞውን አዘግይታው ነበር። ያሱኮ ራሷ አስተማሪ እንደመሆኗ መጠን ለትምህርት የተረጋጋ አካባቢ አስፈላጊ መሆኑን ታውቃለች። ለሚያውቋቸው ሁሉ የሴታጋያ ቤተሰቦች በጣም የተቀራረቡ ታታሪና በህብረተሰቡ ዘንድ የተከበሩ አባላት ነበሩ። ነገር ግን ይህ ሁሉ በታህሳስ 30 ቀን 2000 ሌሊት ተቀየረ። ታሪኩ እዚህ ጋር ይጀምራል። ታህሳስ 30 ቀን እንደማንኛውም ቀን ተጀመረ። ለዘመን መለወጫ በዓል ግብይት እንደሚወጡ ብዙ ቤተሰቦች የሴታጋያ ቤተሰብም ቀኑን በቺቶሲ ካሩሲያማ ጣቢያ አቅራቢያ በሚገኙ ሱቆች ጀመሩ። የዘመን መለወጫ ግብይታቸውን ካጠናቀቁ በኋላ ቤተሰቡ ወደ ቤታቸው ተመልሰው እራት እየበሉና አብረው ቴሌቪዥን እያዩ ዘና የማለት ምሽት አሳለፉ። ከዚያም ወደ መኝታቸው አመሩ። ከዚህ በኋላ ባሉት ጥቂት ሰዓታት ውስጥ የተከሰተው ነገር ላለፉት ዓመታት ብዙዎችን ግራ አጋብቷል። የሚገርመው አሁንም ድረስ ብዙ ግምቶች ቢኖሩም እስካሁን በምናውቀው ደረጃ የተፈጠረው ግን ይህ ነው። ከምሽቱ 5 ሰዓት በኋላ አንድ ሰው በአቅራቢያው በሚገኝ ሶሺጋያ ፓርክ በኩል ወደ ሴታጋያ ቤተሰብ ቤት ተጠጋ። በቤቱ ጀርባ ያለውን አጥር በመጠቀም ወደ 2ኛው ፎቅ የመታጠቢያ ቤት መስኮት ወጣ። ክፍት ወደ ሆነው መስኮት ከደረሰ በኋላ ወንጀለኛው መስኮቱን አንስቶ ወደ ቤት ውስጥ ገባ። ከመታጠቢያ ቤቱ እንደወጣ ወንጀለኛው ከገባበት ቦታ በጣም ቅርብ ወደ ሆነው መኝታ ቤት ገባ። ይህም የ6 ዓመቱ ሬ መኝታ ቤት ነበር። ሬ አልጋው ላይ ብቻውን ተኝቶ ሳለ ወንጀለኛው ሬን አንቆ ገደለው። አስክሬኑንም አልጋው ላይ ትቶት ወጣ። ታንቆ የተገደለው ሰለባ ሬ ብቻ ነበር።
ከዚያም ወንጀለኛው ትኩረቱን ወደ አባትየው ሚኪዮ ሚያዞ አደረገ። ሚኪዮ በዚያን ጊዜ አልተኛም ነበር። በመጀመሪያ ፎቅ ላይ ስራውን እያጠናቀቀ ነበር። ነገር ግን እዚህ ጋር ነው ዝርዝር ጉዳዮች ግልጽ መሆን የማይጀምሩት። አንዳንድ ምንጮች እንደሚሉት ከሆነ ሚኪዮ ከላይ ያለውን ግርግር ሲሰማ ወደ ላይ ሮጦ ከገዳዩ ጋር ፊት ለፊት ተገናኘ። ገዳዩ ሚኪዮን ሲያይ የሳሺሚ ቢላዋ ወጣና አባትየው ለመከላከል በሚሞክርበት ጊዜ በተደጋጋሚ ወጋው። በዚህ ትግል ወቅት አንዳንድ ምንጮች እንደሚገልጹት ሚኪዮ በደረጃው ላይ ወደቀና በደረሰበት የቢላዋ ቁስል ምክንያት ደም ፈሶት ሕይወቱ አለፈ። ሆኖም ሌሎች ምንጮች እንደሚሉት ደግሞ ገዳዩ ወደ ታች ወርዶ ሚኪዮን እዛው ገደለው። በጥቃቱ ወቅት ሚኪዮ ወደ ላይ ለመሸሽ ቢሞክርም ጫፍ ላይ መድረስ ሳይችል ወደ መጀመሪያው ፎቅ ተመልሶ ወድቆ ሕይወቱ አለፈ ይሉናል። በእርግጠኝነት የምናውቀው ነገር ቢኖር ግን ከሚኪዮ ነጠላ ጫማዎች አንዱ ደረጃው ላይ መገኘቱና የሚኪዮ አስክሬን በደረጃው ግርጌ ላይ መገኘቱን ነው። በሰውነቱ ላይ በርካታ የቢላዋ ቁስሎች ነበሩ። እንዲሁም ሰውን ለመግደል ጥቅም ላይ የዋለው የሳሺሚ ቢላዋ ስብርባሪ በጭንቅላቱ ላይ ተሰክቶ ተገኝቷል። የወንጀለኛው ቀጣይና የመጨረሻ ሰለባዎች በሰገነቱ ላይ ተኝተው የነበሩት ያሱኮና ኒና ነበሩ። ስለ ግድያቸው ዝርዝር ሁኔታ ብዙም የተረጋገጠ ነገር የለም። ነገር ግን በፍራሹ ላይ ባለው የደም እድፍ ምክንያት እናትና ልጅ ተኝተው ሳለ ጥቃት እንደደረሰባቸው በሰፊው ይታመናል። ጥቃቱ ከመጀመሩ በፊት ወንጀለኛው የተሰበረውን የሳሺሚ ቢላዋ ጥሎ ግድያውን ለመፈጸም ከቤተሰቡ ወጥ ቤት የተለመደ የምዕራባውያን አይነት ቢላዋ ወሰደ። በዚህ ጊዜ እናትና ልጅ ሰገነቱን ከዋናው ቤት ጋር በሚያገናኘው ተጣጣፊ መሰላል በኩል ለመውጣት ቢሞክሩም በመጨረሻ ተገለዋል። አስክሬናቸው በሁለተኛው ፎቅ ደረጃ አናት ላይ ተቀራርቦ ተገኝቷል። የኒና አስክሬን ጥርሶቿ ወላልቀው ተገኝቷል። ይህም የሚያሳየው መወጋት ብቻ ሳይሆን በከባድ ሁኔታ መደብደቧን ነው። የፎረንሲክ መረጃዎች እንደሚያሳዩት የ8 ዓመቷ ኒና የመጨረሻዋ የቤቱ ሟች ነበረች። ነገር ግን ይህን ግድያ ከሌሎች ግድያዎች የሚለየውና የሚዲያ መነጋገሪያ ያደረገው ግድያው ራሱ ብቻ ሳይሆን ከግድያው በኋላ የተከሰተው ነገር ነው። 2 ልጆችን ጨምሮ 4 አባላት ያሉት ቤተሰብ በጭካኔ ከተገደለ በኋላ መረጃዎች እንደሚያሳዩት ወንጀለኛው ግድያውን ከፈጸመ በኋላ ቢያንስ ለ2 ሰዓታት በቤት ውስጥ ቆይቷል። መረጃዎች እንደሚያሳዩት ወንጀለኛው የቤተሰቡን አባላት አስክሬን በረጋ መንፈስ አልፎ ወደ ወጥ ቤት ሄደ። ከዚያም ከፍሪጅ ውስጥ ጥቂት የአይስክሬም ዕቃዎችን አወጣ። እንዲሁም የገብስ ሻይና አንዳንድ ምንጮች እንደሚሉት ደግሞ ሜሎን ወስዶ ወንጀሉን ከፈጸመ ከጥቂት ደቂቃዎች በኋላ መብላት ጀመረ። የሚያስገርመው ደግሞ ገዳዩ ማንኪያ እንኳን አልተጠቀመም። ይልቁንም አስክሬሙን ወደ ላይ ለመግፋት ዕቃውን በመጭመቅ በአፉ ይበላው ነበር። ይህም በቤት ውስጥ በሙሉ የምራቅና የጣት አሻራ መረጃ እንዲተው አድርጎታል። ገዳዩ በወጥ ቤት ውስጥ እየበላ ሳለ የቤተሰቡን የመጀመሪያ እርዳታ መስጫ ሳጥን አግኝቶ በጥቃት ወቅት እጁ ላይ የደረሰበትን ቁስል ለማከም ተጠቅሞበታል። ቁስሉን ካከመ በኋላ ደግሞ ያለባቸውን ፋሻዎች እዚያው ትቷቸዋል። ይህም ለፖሊስ የደም ናሙና እንዲያገኙ አመቺ ሁኔታ ፈጥሯል። ከወጥ ቤቱ እንደወጣ ወንጀለኛው በመጀመሪያ ፎቅ ላይ ወደሚገኘው የማከማቻ ክፍል በመሄድ የቤተሰቡን ሰነዶች ፈተሸ። ከዛም የአንዱን መሳቢያ ሰነድ አውጥቶ ወደ ሁለተኛው ፎቅ መታጠቢያ ቤት በመውሰድ በመታጠቢያ ገንዳ ውስጥ አላቸው። በሆነ ሰዓት ላይ በሁለተኛው ፎቅ መታጠቢያ ቤት ያለውን መጸዳጃ ቤትም ተጠቅሟል። ከዚያም እጁን በመታጠቢያ ፎጣ ላይ ጠርጎ እንደገና ደሙን ቀባው። መጸዳጃ ቤቱንም ፍላሽ ሳያደርግ ወጣ። አንዳንድ ምንጮች ገዳዩ ከዚህ በኋላ በቤተሰቡ ሶፋ ላይ እንቅልፍ ወስዶታል ቢሉም ይህ ነጥብ አከራካሪ ነው። የምናውቀው ግን በሆነ ሰዓት ላይ ገዳዩ ጃኬቱን፣ ኮፍያውን፣ ሸሚዙንና ስካርቡን ለማውለቅ መወሰኑን ነው። እነዚህን ሁሉ ዕቃዎች እንዲሁም 2 ማዕረቦችን፣ የወገብ ቦርሳና ጥንድ ጥቁር ጓንቶችን ትቶ ስለሄደ ሁለቱም የግድያ መሳሪያዎች ገዳዩ ይዞት የመጣው የሳሺሚ ቢላዋና በጥቃት ወቅት የቀየረው የወጥ ቤት ቢላዋ እዚያው ተገኝተዋል።
የክስተቶቹ ቅደም ተከተል አከራካሪ ቢሆንም አንድ በእርግጠኝነት የምናውቀው ነገር ቢኖር ከምሽቱ 7 ሰዓት ላይ የቤተሰቡ ኮምፒውተር መዝገቦች እንደሚያሳዩት ወንጀለኛው የሚኪዮን ኮምፒውተር ከፍቶ አዲስ ፎልደር መፍጠሩን ነው። ምንም እንኳን ባይረጋገጥም ኢንተርኔት ተጠቅሞ የአንድ የአካባቢውን የቲያትር ኩባንያ ድረገጽ እንደጎበኘ ይነገራል። እነዚህ መዝገቦች ኮምፒውተሩ ጠዋት 4 ሰዓት አካባቢም እንደበራ ያሳያሉ። በምርመራው መጀመሪያ ላይ ፖሊሶች ወንጀለኛው በቤት ውስጥ ለምን ያህል ጊዜ እንደቆየ ለመወሰን የኮምፒውተር መዝገቦችን ተጠቀሙ። ኮምፒውተሩ አንዴ በ7 ሰዓትና ሌላ ጊዜ ደግሞ በ4 ሰዓት አካባቢ መከፈቱን በእርግጠኝነት ስላወቁ ፖሊሶች ገዳዩ ከግድያው በኋላ ለ9 ሰዓታት ያህል በቤት ውስጥ ሳይቆይ አልቀረም ብለው አስበው ነበር። ነገር ግን ተጨማሪ ምርመራ ከተደረገ በኋላ በ4 ሰዓት ላይ የተደረገው የኮምፒውተር ግንኙነት በአጋጣሚ ሳይሆን አይቀርም ተባለ። አስክሬኖቹን ያገኘችው ሴት ወደ ቤት ስትገባ ማውዙን በአጋጣሚ ስለገፋችው ሊሆን ይችላል ተብሎ ተገምቷል። በማግስቱ ጠዋት 4 ሰዓት ተኩል አካባቢ የያሱኮ እናት የሃሩኮ ስልክ ጥሪዎች ምላሽ ስላላገኙ ቤተሰቡን ለመጠየቅ ሄደች። በሩን ከፍታ ወደ ቤቱ ስትገባ የልጇን አስክሬን ገዳዩ በተወው ቦታ በደረጃው ግርጌ ላይ አየች። ከድንጋጤዋ በኋላ ለፖሊስ ደውላ ፖሊሶች ቦታው ላይ ደረሱ። ከ4 አስክሬኖችና እጅግ በጣም ብዙ ከተተወ መረጃዎች ጋር ፖሊሶች ተጋፈጡ። በጣት አሻራዎች፣ በጫማ አሻራዎች፣ ከደም የተወሰዱ የዲኤንኤ ናሙናዎች፣ ገዳዩ የጣላቸው ልብሶችና በውሃ ያልተለቀለቀ ሰገራ ጭምር ነበር በቦታው ላይ የተገኘው። ብዙዎች ጉዳዩ በቀላሉ የሚፈታ መስሏቸው ነበር። አንድ የቀድሞ ከፍተኛ ባለስልጣን እንዲህ ሲሉ ያስታውሳሉ። የወንጀሉ ስፍራ የመረጃ ተራራ ነበር። ሁሉም ሰው መፍትሄው ሩቅ አይሆንም ብሎ አስቦ ነበር። ነገር ግን በሚቀጥሉት ዓመታት ይህ ግምት ከእውነት የራቀ ሆነ። በአቅራቢያው ያለው የሴይጆ ፖሊስና በኋላም የቶኪዮ ሜትሮፖሊታን ፖሊስ ቦታው ላይ ሲደርሱ የመጀመሪያ ተግባራቸው እያንዳንዱን የተተወ መረጃ መሰብሰብና መመርመር ነበር። ቦታው ላይ በነበረው የመረጃ ብዛት ምክንያት ይህ ቀላል ስራ አልነበረም። የጣት አሻራዎችን መመርመር፣ ከደም ናሙናዎች የዲኤንኤ ትንተና ማድረግና የልብስ ዕቃዎቹን ምንጭ መፈለግ ረጅምና አሰልቺ ስራ ነበር። ነገር ግን በመጨረሻ ከእነዚህ መረጃዎች የተገኙት ዝርዝር ጉዳዮች ወንጀለኛው ማን ሊሆን እንደሚችል ግልጽ ምስል ሳሉ። በመጀመሪያ የተተዉት ልብሶች ገዳዩ በዚያ ምሽት ምን ይመስል እንደነበር አስገራሚ የሆነ ግልጽ ምስል ለፖሊስ ሰጡ። ልብሶቹን ከየት እንደገዛና ምን አይነት ሽቶ ይቀባ እንደነበር ጭምር። ይህም በአካባቢው ላሉ ምስክሮች የሚሰራጭ ግልጽ ምስል ለመፍጠር አስችሏል። በዚህ መረጃ ፖሊስ ገዳዩ የሚከተሉትን ለብሶ እንደነበር ማረጋገጥ ቻለ። ግራጫ ጫማ፣ ነጭና ሐምራዊ እጅጌ ያለው የቤዝቦል ሸሚዝ፣ ርካሽ የሆነ ምልክት የሌለው ስካርፍ፣ የዩኒክሎ ኤርቴክ ጃኬት፣ ጥቁር ጓንቶችና ግራጫና ጥቁር የወገብ ቦርሳ። በቦታው ላይ በተተውት የተለያዩ የጫማ አሻራዎች መርማሪዎች ምን አይነት ጫማ ለብሶ እንደነበርም ማወቅ ችለዋል። ይህም ስላዘንገር ስኒከር ጫማ መሆኑን አወቁ። መጠኑ 27.5 ሴንቲሜትር ነው። እነዚህ መረጃዎች ሁሉ በማጣመር የገዳዩን ልብስ የሚያሳይ ምስል ተሰራ። አሁን የገዳዩ ልብሶች ምን ሊመስሉ እንደሚችሉ ግልጽ ምስል ስለተገኘ ፖሊስ ትኩረቱን ወደ ግድያው መሳሪያና በቦታው ላይ ወዳለው የዲኤንኤ መረጃ ዞረ። አብዛኞቹን የግድያ ጉዳዮች ለመፍታት በጣም ወሳኝ ከሆኑት መረጃዎች አንዱ ከወንጀለኛው የሚገኝ የዲኤንኤ መረጃ ነው። የሚያዘዋ ቤተሰብ ገዳይን በቦታው ላይ ብዙ ትቶ አልፏል። ከምራቅ እስከ ጸጉር፣ ከደም እስከ ሰገራ የገዳዩ ዲኤንኤ በቤት ውስጥ ተሰራጭቶ ነበር። እነዚህን መረጃዎች በሙሉ በጥልቀት ከመረመሩ በኋላ መርማሪዎቹ ገዳዩ እድሜው ከ15 እስከ 35 መካከል መሆን አለበት ብለው ወሰኑ። ምክንያቱም ወደ ሁለተኛው ፎቅ መስኮት ለመውጣት ስፖርተኛ መሆን ነበረበት። እንዲሁም ቁመቱ 5 ጫማ
ከ6 ወይም 7 ኢንች ሳይሆን አይቀርም። እንዲሁም ቀጭን መሆን አለበት፣ ምክንያቱም የወገብ ቦርሳው ቀበቶ 32 ኢንች ነበር። የዲኤንኤ መረጃው የደም አይነቱ ኤ የሆነ ወንድ መሆኑን አሳይቷል። ሰገራው ደግሞ የመጨረሻው ምግብ ባቄላና ሰሊጥ እንደነበር አረጋግጧል። የጣት አሻራውን ቢመረምሩ ፖሊሶች በሲስተማቸው ውስጥ ከማንም ጋር የሚመሳሰል አላገኙም። ይህ ማለት ወንጀለኛው ቀደም ሲል የወንጀል ሪከርድ አልነበረውም ማለት ነው። አሁን ስለ ገዳዩ ልብስና ዲኤንኤ ብዙ መረጃ ስላላቸው ፖሊሶች ምስሉንና ዝርዝር መረጃውን ለህዝብ አሰራጩ። ነገር ግን ቀናትና ሳምንታት ቢያልፉም ወንጀለኛው ማን እንደሆነ ማንም ሊለይ አልቻለም። የጉዳዩ አንድ ትልቁ ችግር ምንም እንኳን ብዙ አካላዊ መረጃዎች ቢገኙም አብዛኞቹ የተለመዱ ነገሮች ነበሩ። ልብሶቹ በመቶ ሺዎች የሚቆጠሩ የተሸጡና የትም ሊገዙ የሚችሉ ናቸው። የጣት አሻራ መረጃዎች በጃፓን ውስጥ ምንም ተዛማች አላስገኘም። እነዚህ ፍንጮች ፖሊስን ወደ ገዳዩ ማንነት ወይም አመጣጥ አላቀረቡትም። 2 የልብስ ዕቃዎች ለፖሊስ አስፈላጊ ምንጮችን እስኪሰጡ ድረስ ነበር። እነዚህም የገዳዩ ጫማዎችና የወገብ ቦርሳው ነበሩ። እያንዳንዳቸው የምርመራውን አቅጣጫ የሚያጠብ መረጃ ይዘው ነበር። ፖሊስ የጫማዎቹን ምንጭ ሲመረምር በገዳዩ የተለበሱት የ27.5 ሴንቲሜትር ስላዝንገር ስኒከሮች በጃፓን ተሸጠው በፍጹም አያውቁም። ነገር ግን በደቡብ ኮሪያ ይሸጡ ነበር። ይህም ፖሊስ ተጠርጣሪዎቹን እንዲቀንስ አስችሎታል። ምክንያቱም ገዳዩ በሆነ ወቅት ኮሪያ የኖረ ወይም የጎበኘ መሆን አለበት። ምንም እንኳን በኮሪያ ሕግ መሰረት እድሜያቸው ከ17 ዓመት በላይ የሆኑ ኮሪያውያን እንዲሁም ኮሪያን የሚጎበኙ ሁሉ ሲገቡ የጣት አሻራ መስጠት ይኖርባቸዋል። ጫማዎቹ ከኮሪያ መሆናቸውን በማወቅ የጃፓን ፖሊስ ከኮሪያ መንግስት ጋር በመተባበር በቦታ ያገኘውን የጣት አሻራ በኮሪያ የዳታቤዝ ውስጥ አረጋገጠ። ነገር ግን ምንም ተዛማች አልተገኘም። ይህም ፖሊስን ወደ ሌላ ዝግ መንገድ መራው። አሁን ሁለተኛው የተመረመረው የወገብ ቦርሳው ነው። ከጫማው በተቃራኒ ይህ መረጃ የምርመራውን ስፋት ከጃፓን አውጥቶ እስከ አሜሪካ ደረሰው። የወገብ ቦርሳውን ይዘት ሲመረምሩ ፖሊሶች በስኬት ቦርድ ላይ ጥቅም የሚውል ግሬፕ ቴፕ የተባለ የታወቀ የወንዶች ሽቶ ቅሪት እንዲሁም ጥቂት አሸዋ በውስጡ አገኘ። ይህ አሸዋ ሲመረመር ከጃፓን የመጣ ሳይሆን እስከ ሎስ አንጀለስ ካሊፎርኒያ ድረስ የሚሄድ መሆኑ ታወቀ። ፖሊስ ስለ ወንጀለኛው የነበረውን የመጀመሪያ ግምት ሙሉ በሙሉ ቀየረው። እነዚህ በጉዳይ ውስጥ ያሉ አለመጣጣሞች ለዓመታት ፖሊስን ግራ አጋብተዋል፣ እድገታቸውን አዝግመዋል። በመጨረሻም ወንጀለኛው የመያዝ እድሉን ቀንሰዋል። በግድያው አሰቃቂነትና ወንጀለኛው ለተወ መረጃ ግድ የለሽ በመሆኑ አንዳንድ ሰዎች ይህ ሴሪያል ኪለር ወይም ከባድ የአእምሮ ችግር ያለበት ሰው ስራ ሊሆን ይችላል ብለው ያምናሉ። ይህን ግምት የሚደግፈው ገዳዩ ከግድያው በኋላ ያሳየው ምንም አይነት የጸጸት ስሜት አለመኖር ነው። አስክሬኖቹ ተዘርግተው እያለ እሱ ቤቱን እንደ ራሱ ቤት ሲጠቀምበት ነበር። እንዲሁም ከባድ ጥቃት የደረሰባቸው የቤተሰቡ አባላት ሴት መሆናቸው ነው። ያሱኮ እስከ መጨረሻ እንደታገለች ቁስሎቿ ያሳያሉ። በዛም ምክንያት ከባድ ጉዳት ደርሶባታል። ኒናም የመጨረሻው ሟች ብትሆንም ከሞተች በኋላ ገዳዩ መደብደቡን ቀጥሎ ነበር። ይህም ለጥርሶቿ መውለቅና ለከባድ ደም መፍሰስ ምክንያት ሆኗል። አንዳንድ ሰዎች ይህን አሰቃቂ ጭካኔ አይተው ገዳዩ ሴቶችን የሚጠላና ጥቃቱን በእነሱ ላይ ያነጣጠረ ሊሆን ይችላል ይላሉ። ለማንኛውም ፖሊሶች ምንም አይነት ተጠርጣሪ ስላልነበራቸው የመጣላቸውን እያንዳንዱን ታሪክ ለመመርመር ተገደው ነበር። ፖሊስ እውነተኛ መረጃ ለማግኘት ሲል ገዳዩን ለማስያዝ 20 ሚሊዮን የን ወይም $190,000 ገደማ ሽልማት አውጥቶ ነበር። ይህ በጃፓን ፖሊስ ታሪክ የተሰጠ ትልቁ ሽልማት ሲሆን ለዓመታት የዘለቀ ግዙፍ ምርመራ እንዲካሄድ ምክንያት ሆኗል። ዛሬ የ92 ዓመቷ የሚያዘዋ አያት ሴቱስኮ አሁንም መልስ እየጠበቁ ነው። በሐዘን ተውጠው በቶኪዮ ቺቶሲ ካሩሳያማ የባቡር ጣቢያ ቆመው ከ25 ዓመታትም በኋላ ቢሆን የልጃቸውን ገዳይ ለፍርድ የሚያቀርብ መረጃ ያለው ሰው ይገኝ እንደሆነ በማሰብ በራሪ ወረቀቶችን ያድላሉ። ከክስተቱ ጀምሮ የቶኪዮ ፖሊስ አባላት ቤቱን 24 ሰዓት ይጠብቃሉ። ወደ ቤቱ የሚወስደው መንገድም ሙሉ ለሙሉ ተዘግቷል።
ነገር ግን ከ25 ዓመታት ከ16000 በላይ መረጃዎች ከ15000 በላይ ጥቆማዎችና ከ250000 በላይ መርማሪዎች በኋላ በጃፓን ታሪክ ትልቁ የሆነው ምርመራ አሁንም ሳይፈታ እንደቀጠለ ነው። ከለዛሬ ሚዲያ ጋር አብራችሁን ስለቆያችሁ እናመሰግናለን። እናንተስ ይህን ታሪክ ስትሰሙ ምን አሰባችሁ? ሐሳባችሁን በኮሜንት መስጫ ሳጥን ላይ አስፍሩልን። ለዛሬ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።